የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ ግብረ ሰዶም ነኝ። የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ቆይ እንደዚህ ውሃ አይጠጣም። ታዲያ እንዴት ነው የሚጠጣው? በል ዛሬ የሆነ አጠጣጥ በጋራ እንማማራለን። በጣም አሪፍ። ሰላም ውዴ ቻናል ቤተሰብ እንዴት ናችሁ? ዛሬ በአዲስ ሐሳብ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ውዴ ቻናል ቤተሰብ እንግዲህ በዛሬ ቪዲዮ ወሳኝ የሆኑ ሐሳቦችን ወሳኝ የሆኑ ቪዲዮዎችን እንመለከታለን። ስለዚህ ቪዲዮ ከመጀመራችን በፊት ቻናሌን ሰብስክራይብ፣ ላይክ፣ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በዛሬ ቪዲዮ ቢያንስ 500 ላይክ ያስፈልገኛል። ስለዚህ ሁላችሁም ቻናሌን ሰብስክራይብ አድርጉና ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። ቦታው በአቀማመጡ እጅግ ማራኪና አስደናቂም ስለነበር እግዚአብሔር ፈቅዶልኝ እኔም ሄጄ ቦታው ላይ ወጥቼ አይቼዋለሁ ማለት ነው። ከዚህም በመቀጠል ደግሞ የቀሩትን ገዳማት ከኛ ጋር ሆናችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮቹን እንድትቆዩ ከኛ ጋር አብራችሁ እንድትሰነበቱ ጥሪያችን ነው። እንግዲህ ሰው ሲያርፉባችሁ አካባቢው ላይ ያሉት ምዕመናን በዚህ መንገድ አስክሬን ላይ ወጥቶ ነው የሚቀበረው ማለት ነው። እንግዲህ ከዚህ በመቀጠል ወደ አድዋና ወደ አክሱም ነው ጉዞ የምናደርገው። ማምሻውን አክሱም እንገባለን ብለን ተስፋ እናደርጋለን። ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ እና ሪፖስት ማድረጋችሁ እንዳይረሳ። አሁን ግን እዚህ ጋር በጣም የሚገርመው ነገር እንዴት ነው ቆይ ልጁ አልተጎዳም ብሎ ማለት እንችላለን እንዴ? ይሄን የመሰለ ከእንዲህ አይነት ጉድጓድ ወይም ደግሞ ተራራ ላይ ሰው ወድቆ እንዴት ሊተርፍ ይችላል? ይሄ በጣም ከባድ ነገር ነው። እንግዲህ በዚህ ቪዲዮ ላይ አንድም ሰው ቪዲዮ ሰርቶ አያውቅም። አይ ቲንክ የመጀመሪያው ሳሎን አልቀርም እና እንዴት ያያችሁት ነገር ምን ይመስላል? እስኪ ብዙዎቻችሁ። እኔ ግን አይቼ በጣም ነው የደነገጥኩት። በጣም የሚያስፈራ ነገር ነው። እንግዲህ ከእንደዛ አይነት ተራራ የሚመስል እንትን ላይ ሰው ወድቆ እንዴት ይተርፋል? አንድ ሁለተኛ ደግሞ አሁን ሰዎቹ ያሉበት ቦታ ማለትም ተራራ ላይ ያሉት ማለት ነው። ቢያንስ ይሄ እንትን ወይ ተደርምሶ የሆነ አደጋ ተፈጥሮ ሰው ከዛ ላይ ቢወድቅ ይተርፋል ወይስ እንዴት ነው የሚያሉት? ግለሰቦችስ ወይ ደግሞ የእምነቱ ተከታዮችስ እሺ ይሄን ነገር አምነውበት ነው እንግዲህ እንዲያደርጉ ያሉት። ሰው ከዛ ላይ ወድቆ ይተርፋል ወይ? ይሄ ነገር እኔ በጣም አሳስቦኛል። እንግዲህ ሌሎች ሶሻል ሚዲያ ኮንቴንት የሚሰሩ ሰዎች ይሄ ነገር እስኪ አስቡበትና እስኪ ሐሳባችሁን ስጡ። ሌሎችም የዚህ ቪዲዮ ተመልካቾች እስኪ ይሄን ቪዲዮ ስትመለከቱ ምን እንደተሰማችሁ ኮሜንት ላይ አስቀምጡልኝ። እስኪ ወደሚቀጥለው ቪዲዮ እንሂድ። ከቆራረጭ ታረጄ ብሞት ይሻለኛል። እኔ ኦርቶዶክስ ከሆነ እግዚአብሔር ምስክሬ ልጆቼን ባጣ ይሻለኛል። ልጆቼን ነው የምልህ ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምጠየፈው። ለምን በምትሰሩ ስራችሁ ገልጿችኋል። ስራችሁ በጣም የሚያማር ስራ አላችሁ። ዮኒ ማኛ ይሄን አይቶ ይሁን እንግዲህ ዮኒ ማኛ አቋም ይታወቃል። ዛሬ እንዲህ ይናገራል፣ ነገ ደግሞ ሌላ አይዲያ ይዞ ነው የሚመጣው። ነገር ግን እዚህ ላይ ያነሳበት አይ ቲንክ ተመሳሳይ ሐሳብ ይመስለኛል። ይሄን ነገር አይቶ ትንሽ አልተመቸውም መሰለኝ። ከባድ ነገር ነው እንግዲህ እዚህ ቪዲዮ ላይ ነው እሱም ሪአክት ሲያደርግ የነበረው እና አይ ቲንክ ቤተ እምነቱ በደፈና ወይ ደግሞ እንዲሁ ኖርማሊ መጥራት ሳይሆን በምክንያታዊነት እንግዲህ አንዳንዴ የምናነሳቸው ሐሳቦችን ማንሳት እንችላለን። ነገር ግን እሱ ያነሳው ሐሳብና ቪዲዮ ስንመለከት ትንሽ የሱ ሐሳብ የድሮ ወይ ደግሞ የበፊቱ ሳይሆን ይሄኛው ትንሽ ተቀባይነት ያለው ነው የሚመስለው። ባይዘው መጥላት ሳይሆን ሜቢ ከመጽሐፍ ቅዱስ ውጪ የሚሰሩ ስራዎችን በመጽሐፍ ቅዱሳዊ ትምህርቶች እንዲያስተካክሉ ማድረግ ነው እንጂ እንዲሁ በደፈና መጥራቱ አግባብ አይደለም። ስለዚህ እስኪ እሱም ይሄንን ቪዲዮ እንዲህ አይነት ሁኔታዎችን አይቶ ጠልቶት ወይ ደግሞ ደብሮት ከሆነ በመጥላትና በመሳደብ አይደለም ነገሮቹ የሚስተካከሉት። አይ ቲንክ እንዲህ አይነት ነገሮቹ ወደፊት የሚስተካከሉ ይሆናል የሚል እንግዲህ ተስፋ ወይ ደግሞ እምነት እናደርጋለን ወይ ደግሞ ተስፋ እናደርጋለን። እስኪ የሚቀጥለው ቪዲዮ እንመልከት። ኢትዮጵያዊት ማፊያ ይበላል።
አንድ እህታችን ስትል ሰማሁ። ማለት እኛ ከወጣን በኋላ ሌላ ኢትዮጵያ ተመስርታ ከሆነ ነገሩን ኦኬ ባይዜ ትራፊ መብላት አለመብላት ጋር ምንም ያገናኘው ነገር የለም። አሁን ራስን ማስከበር ጥሩ ነው፣ ግን ራስ ማስከበር በተለይ ደግሞ ስደቱ ስንሆን እንዴት ነው ራሳችንን የምናስከብረው? እኔ እንግዲህ እስከማውቀው ድረስ የተሰጠንን ስራ በታማኝነት መስራት፣ አንድን ነገር ኃላፊነት ሲሰጡ ቤታቸውን ልጆቻቸውን ሰጥተውን ነው አይደል የሚወጡት። ሲወጡ በታማኝነት እነሱን አዩን አላዩን ብለን ሳይሆን ስንሰራም በታማኝነት ራሳችንን ማስከበር ያንን ነው የማውቀው። እንግዲህ ግን ስደት ስንወጣ በመጀመሪያ ደረጃ ማንን አስገድዶን ነው? ማንም አስገድዶን አይደለም የምንወጣው። ግን አብዛኛው ለቤተሰቡ ነው ወይም ለራሳችን። ግን እኔ እዚህ ጋር ኢጎ የትም አያደርሰኝም። ባይዘ የትም አያደርሰንም ኢጎ። ኦኬ አረቦቹ ናቆኝም ሰደቡኝም ምንም አሉኝም እኔ አይ ዶንት ኬር አዝ ሎንግ አስ መተው አካላዊ ጉዳት ለማድረስ እኔ ላይ ምናምን ካላደረጉ በስተቀር ስለተሳደበችኝ ብላ ስላለች እኔ ምንም አይፈጥርብኝም። እኔ ላይ ባይዞ በዚህ ሰብቼ በዚህ ነው የማፈሰው። እኔ የማስበው ሽንት ቤቷን ሳጥብ ግድግዳውን ሳጥብ የማስበው ችን ብቻ ነው የማገኛትን ብር ብቻ። ምክንያቱም በዛች ብር ምን እንደማደርግ ስለማውቅ እና ምን ልላችሁ ነው ኢጎ የትም አያደርሰንም። የመጣ ነው ለስራ ነው። ጥግርር አንገታችን ደፍተን ጥግርር ብለን እንሰራለን፣ ሀገራችን ገብተን እናርፋለን። አለቀ። ስለዚህ ኢጓችሁን ተውኛ፣ አትዋሹኝ አለ ወደዛ። አዎ ትክክል ነው። እንግዲህ መጨረሻ ላይ ትንሽ ያነሳችሁ ሀሳብ ብላ ትንሽ ንደዋታን የገለጸችበት መንገድ ትንሽ እሱን ብታስተካክል ጥሩ ነው። እውነትም ነው። ኢጎ የትም አያደርስም። እንግዲህ የሰራ ሰው ነው የሚለወጠው። አንቺ ደግሞ ውታችን በርቺ ይልሻለሁ ማለት ነው። ውሻ ናቸው። ውሻ ታውቃላችሁ አይደል? ውሻ ተቀበርበት መቃብር እንጂ እኛ ተቀበርበት መቃብር አትቀበሩም። ጴንጤዎች ከእኛ ጋር አብራችሁ አትኖሩም። እኛ ረገጥንበት ምድር ላይ አትረግጡም። እኛ በሄድንበት መንደር አትሄዱም። ከእኛ ጋር እቁብ አብራችሁ አትጠጡም። እኛ ተቀበርንበት መቃብር አትቀበሩም። ጴንጤዎች ማለት ነው። እናንተ ካላችሁበት አካባቢ ለቀም አድርጎ ማለት ነው ወደዛ ማውጣት ነበረ። ማውጣት በቃ አታስፈልጉም። ቤንቶች እዚህ ምድር ላይ አታስፈልጉም። ቤንቶ ይባል ነገር ማየት አንፈልግም። ካጆች ናችሁ ቤንቶች ተብለን ነበረ። ክብር ለማርያም ልጅ ለጌታ ለኢየሱስ ይሁን። እውነት በጣም ይገርማል። እንደዛ ተብለን በተናቅንበት፣ በተተቸንበት፣ ዝቅ በተደረግንበት አሁን እግዚአብሔር ሞገስ ሰጥቶን ክብር ሰጥቶን ኃይል ሰጥቶን ራስ አደረገን። ራስ ማለት ነው የምድር ጨው የምድር ጣም ማለት ነው አደረገን። ክብር ለእግዚአብሔር ይሁን። አባቶች ድሮ ልጆቻቸው ሞቱ ማለት ነው የሚቀብሩበትን መቃብር አጥቶ ነበረ፣ የሚያስገቡበትን ቦታ አጥቶ ነበረ። ዛሬ ላይ ግን የእድር ቦታ የመቃብር ቦታ ሊቀመንበር የሰፈር እድር መሪ አደረገ። ይሄን ያደረገው ማን ነው? የማርያም ልጅ ጌታ ኢየሱስ። የኢትዮጵያን ሕዝብ ማስረዳት ማለት ምን አይነት ከንቱ ሕዝብ እንደ ኢትዮጵያ ሕዝብ የለም። ማስረጃ ቀረብኩና ከዚህ በላይ ምን የምትፈልገው? ምን ትፈልጋላችሁ? ደንቆራችሁ ካልሆነ በቃ ከባድ ነው። እንግዲህ ኢንፎርሜሽን ወይ ደግሞ ሀሳብ መስጠትና እንግዲህ የራሱን ሀሳብ መግለጽ አንድ ነገር ነው። ግን ደህና 120 ሚሊዮን ህዝብ መሳደብ ግን አግባብ አይደለም። ይሄ ትክክል አይደለም። ስለዚህ አንተም ተስተካከል፣ እኛም እንስተካከላለን። ችግር ካለ ደግሞ ይፈታል፣ ይቀረፋል። ልክ እንዳነሳው ደግሞ የማይስተካከል ነገር የለም፣ ይስተካከላል። ግን እኛ መስደብ አትችልም። የኢትዮጵያን ህዝብ የመስደብ ስልጣንም አቋምም ምንም ነገር የለም። ስለዚህ ተስተካክል። አንተ እና በጣም ቆንጆ ነው። ሳምንት ቀንሽ ይቅርታ፣ በእንጂኛው 200 ብር የትኛው 100 ብር ነው ግን የሚያልሽ? ይሄ 200 ብር ነው። ይሄ ደግሞ 100 ብር። ይሄ 200 ብር ነው። 100 ብር ነው። በቃ ችግር የለም። በእኛ ብቻ ችግር የለም። እሺ አመሰግናለሁ። ግብረ ሰዶም ነኝ። የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያን ኢትዮጵያን ትገድላላችሁ። መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮ ነው።
ስወለድ ጀምሮ የምወደው ወንድ ነኝ ከወንድ ጋር ሴክስ ማድረግ ወዳለሁ አለቀ ተፈጥሮ ከተፈጥሮ ያልወጣም አልፈልግም ቆሻሻ ምንኛ ነው የሚያወራው ይሄንማ ብትገኝማ ይሄ እንኳን መንግስት ነው ራስ ያለቀው ይሄን አናቱን ነበር ማለት ውሻ የውሻ ልጅ ይሄ በጣም ነው የሚያናደው እንዲህ አይነቶቹን ደግሞ መንግስት መታገዝ የለበትም አናታቸውን ብቻ ማለት ነው ከዛ ደግሞ ሀገራችን ደግሞ ሰላም ታገኛለች እናንተ ናችሁ ሰላም እያሳጣችሁ ነው ያላችሁት ቆሻሻ እንግዲህ ሌሎቻችሁም በዚህ ቪዲዮ ላይ እስኪ ሐሳባችሁን ስጡበት መንግስት ደግሞ እንዲህ አይነቶቹን ካሉበት ለቃቅሞ እዛ የሚያደርገው ነገር ማድረግ አለበት ብዬ አምናለሁ ቆይ እንደዚህ ውሃ ይጠጣ ታዲያ እንዴት ነው የሚጠጣው በዛሬ የሆነ አጣጣት በጋራ በጣም አሪፍ እንደውም አስታወሽ ስህተት አንድ ቀዝቃዛ ውሃ መጠጣት ውሃ ስጠጡ ዘወትር ለብ ያለ ውሃ ቢያደርጉት ይመረጣል ስህተት 2 ውሃን በፍጥነት ጭልጥ አድርጎ መጠጣት ስህተት 3 ምግብን እየበሉ ወይም በልተው እንደጨረሱ ወዲያ ውሃ መጠጣት እንዴ ይሄም ስህተት ነው እንዴ በሚገባ ይልቅ የሚቀጥለውን ስህተት ንገራቸው ስህተት 4 ከመኝታ በፊት ውሃ ለመጠጣት ስለዚህ ሰው ከመተኛቱ በፊት ቢያንስ አንድ አነስተኛ ኩባያ ውሃ መጠጣት አለበት ማለት ነው ሌላው ስህተት ምን ሊሆን ይችላል ታዲያ ስህተት 5 የምንጠጣው የውሃ መጠን ችግር በጣም አነስተኛ ውሃ መጠጣትም በጣም ብዙ ውሃ መጠጣትም ችግር ይፈጥራል ስናሳንስ የሰውነት ድርቀት ይመጣል ስናበዛ ኩላሊት ላይ ጫና ይፈጥራል ያስታውሱ ውሃ ህይወት ይሰጣል ይህ የሚሆነው ግን ትክክለኛው የውሃ አጠቃቀም ሲተገበረት ውሃን በአግባቡ ካልጠጣን ለአይነት ለስኳር በሽታ ለደም ግፊት ለኮሌስትሮል እንደዚሁም ከልክ ላለፈው ውፍረትና ለተጓዳኝ ችግሮቻቸው ሊዳረገን ይችላል ከላይ የተዘረዘሩት ችግሮች ካለቡ እንደዚሁም እነኚህን በሽታዎች መከላከል ከፈለጉ ወደ ዞን ሜዲኬሽን ጎራ ይበሉ እሺ ጥሩ ነው ውሃ ጠጡ እሺ እንጠጣ ወይስ እንተው እኛ እኮ ከዚህ በፊት ውሃ ስንበላ እንጠጣለን እንዲሁ ኖርማል ደግሞ እንጠጣለን እሺ የትኛው ነው ትክክለኛው እሺ የውሃ አጠጣጥ ክሊኒክ ነው ወይስ ከፈታችሁት ለዚህ ደግሞ ማስታወቂያ ለመስራት እኮ ቀጥታ አንድን ሰው ወስዳችሁ እንትን ማለት ነው ግን አሁን ውሃ ጠጡ ማለት ትንሽ ሳይንስ አልሰጠኝም እስኪ ለነሱን የእርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም በምርመራ የማይታወቅ ታማሚ አንተ ትሆናለህ ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም ግን ሳይኮሎጂካሊ ትጎዳለህ አይምሮን እያጣህ ነው የምትመጣው ራስን እያጣህ ትመጣለህ የሆነ ሰዓት ላይ ሳትትልና ራስን ትረሳለህ ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም አንድ የሚያምነው ነገር አለ እግዚአብሔር ሁሉን እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል እግዚአብሔር ልብን ያያል አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ በቅርቡም የሚሄዱ አሉ በብር ሲተመኑ ብር ነው አይደል ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል አንድ ሳምንት ያ ግን መቀመጥ አልችልም ለነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም መቀመጥ የማልችልበት ምክንያት አለ እነሱ ደግሞ ተፈውሰው ሲመጡ እኔ እበረታለሁ የነሱ ገንዘብ ተሰብስበው እያለቀሱ የነበሩ እናቶች እያለቀሱ የነበሩ አባቶች የአንገቱን የደፈው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል የኔን ህመም እዛ ጋር እረሳለሁ የኔን መታመም እረሳለሁ
ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እንግዲህ ሁላችንም የኢትዮጵያ ህዝብ ወጣቶች እንግዲህ ለዚህ ወጣት ልንጸልይለት ልንቆምለት ያስፈልጋል ማለት ነው። በጣም የታመመ ሰው ነው። ለሰው ብሎ እንግዲህ ብዙ ዋጋ የከፈለ ሰው ነው። ስለዚህ በዚህ ሰዓት ደግሞ አጠገቡ መቆም በጣም ያስፈልጋል። እንግዲህ እግዚአብሔር ካንተ ጋር ይሁን። እግዚአብሔር ደግሞ ይፈውስ፣ ከችግሪ ደግሞ ያውጣ ብለን እንግዲህ እንጸልይለት ሄዳለሁኝ። እንግዲህ ሁላችንም እንግዲህ ከዚህ ወጣት ጎን መቆም አለብን። ባለን አቅም በመንፈሳዊነት ባለን ገንዘብ ይሁን ባለን አቅም ሁሉ እንግዲህ አጠገቡ ልንቆምለት ይገባል እላለሁኝ። እኔም በበኩሌ እንግዲህ ውድ ቻናል ቤተሰብ የዛሬ ያስኳቸው ቪዲዮዎች ይሄን ይመስላሉ። በሌላ ቪዲዮ በሌላ ጊዜ ተመልሼ እስኪመጣ ድረስ ቻናሌን ሰብስክራይብ፣ ላይክ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ ቤተሰብ ሁኑ፣ ከኔ ጋር ሁኑ። አመሰግናለሁ።